ሰንቱን ባፍንጫው ያቆም ኬኒ ጀግና። እስቲ እንደዚህ ጠቅልል ብለህ ተኛ። እኔም በኋላ ጠቅልለህ ስለምታስተኛኝ የውሸት ጠብ አድርግልኝ። ትንሽ ሆዴን ስላመመኝ አራናት ላይ እንደዚህ ፌሩ እንዲጠብ ይበል። ይኸውልህ ለክቼዋለሁ። አንድ ጠብታ እንኳን ይጉደልና በጫማ ጥፊ ልብህን ነው የማወጣው። ኧረ ጥሪ መቶ አለቃ የት ነህ ባሻ? ቤት ነኝ። ና መጣው የባስ ሌላ ብሾ ይጠጣሉ እንዴ? መቶ አለቃ እድሜውን በአግባቡ አረቄ ላይ የተጠቀመበት ሰው ቢኖር እኮ መቶ አለቃ ነው። ግን ጭራሽ ነው የማይመስሉት። ያለበት አብሾስ ጭራሽ አብሾ ሰራኝ ስራ እሱ ከምድር ጦር ቦክሰኛ ጋር ተጣልቶ ጓደኞቹ ነኝ። ይኸውልህ እዚህ ጋር እዚህ ጋር በጩቤ ያስወግቶኛል። የታል? ያው የልጅ ገላ ስለሆነ አሁን ስጋ ለብሶ ነው ጠባሳው የጠፋው። አማሃት በልኝና አይነ ጥላም አለበት። አሁን እንዲህ ትነበብን አግብቶ እንዲህ ሊኖር አይ መቶ አለቃ ትነበብ ራሱ እኮ ልጅ እያለሁ ያለ አንተ መኖር አልችልም ብላ ታስጨንቀኝ ነበር። አሁን ራሱ እኮ መንገድ እንዲህ ሱቁን አንሴ ታታሰፈ አሽኮረመኝ። አባዬ ምንድነው እየተሽኮረመንኩ እኮ ነው። አታ አሻ እያነሳው መጣ። እድሜ ረጅም ነው ማለት ነው። መቶ አለቃ ለነዋሉ ኖር ልጆች በዝጊር ታው ትንሽ ባዶ ቤት መጡ እንጂ አሁን ደግሞ እንጀራ ልጋግር ስል ነው የመጡብኝ። ቅቤ የሆናችሁ ልጆች እምቢ እንዳይሉ መቶ አለቃ ሻይ ቡና ወተት ሻይ ኮረንቲ ካለ ሻይ ኮረንቲ ቢሰጡት በጣም ነበር ደስ የሚል። መቶ አለቃ ኮረንቲዋን አረቂውን አባዬ ትንሽ ደብቆታል። አሁንም ዕቃ ትቀብራለህ? አይ ባሻ ምን እሱ ብቻ እድሜያቸውን በአግባቡ አረቄ ላይ ነው ያባከኑት ምናምን ሲለን እኮ እኛ ገርሞን ነው። ባሻ አልቅ ኧረ እኔ አላልኩም። ያብሾ አለባቸው መቶ አለቃ ምናምን ብሎ እኮ ነው የደበቀው። አይገርሞትም? ጭራሽ አብሾ ይህ አምጣው። በሻይ ነው መቶ አለቃ። ምን የባሻ ልደት ነው እንዴ? ኧረ በባዶ አድርገው እንዴ እንደሱ አይሉኝም እንዴ? ያዙ ለእናንተ ያዝ። አረ እኛ እንኳን ይቅርብን መቶ አለቃ። አያያይ ወንድ ልጅ አረቄ ካልጠጣ ምኑን ወንድ ሆነ? አዎ ወንድ አይደሉም። ልክ ነህ። አዎ ለዛውም ወንድ ወልዶ ወንድ ያሳደገኝ እኛ መቶ አለቃ። ቅዱልኝ እንዴ ይጠራጠራሉ እንዴ? ወንድ ነኝ። ቅዱት መቶ አለቃ። እንዴ ሰበብ አገኘሽ? ሰው እኮ ሻይ ኮረንቲ ላይ ሻይ ላይ ነው አረቄ ጠብ የሚያደርገው። እናንተ አረቄ ላይ ነው ሻይ ጠብ እያደረጋችሁ። በጣም ይገርማል። ጭራሽ አብሾ አለበት ብለህ ማስወራት ጀመር። ምን እሱ ብቻ መቶ አለቃ አይነ ጥላ አለባቸው። ሴት ሰላም ሲላቸው ያለቅሳሉ ብሎናል እኮ። ጭራሽ እኔ ባለ አይነ ጥላ ምን እሱ ገርሞት ነው እንዴት እየተነበበው የድሮ ፍቅራቸው አገርሽቶባቸውን መሰለኝ መግቢያ መውጫ ሳጡኝ ምናምን እያለን እኮ ነበር የመጡት። አሁን ጭራሽ በትኔ አምናቸው ነው በሻ ባረቃ ዲዲያት ነገር እዚህ ጋር ያበቃ አብረን ስለመነዳብን ቦምብ ስትል ሚስቴር ወይኔ እኔ ኩራቶች እንዴት ነው የሚያምርባችሁ መለኪያ። እስቲ ቀና አባዬ ምንድን ስታው ነው እዚህ ጋር ረቅደው ምንድነው አባዬ? ፊናት አይ ጋዝናት ባሻ አንተ ጋ ነው ሳባው እኔ ጋ ነው። ደረቅ ጥብስ እዚህ እየጠበስኩ ነው። ዝርያቸው በመጥፋት ላይ የሚገኙ ሁለት ምርጥ ያራዳ ልጆች ተተኪ ትውልድ። ምንድነው አባዬ ቤት ተሳስታችሁ ነው? ኧረ በስተርጅና ምንድነው ምናችን ያረጀውን እኛ ባሻችን ዘፈን ክፈታት እስቲ በደስታ ክፈት። ከአምላካችን ከብቶ ሰጥቶናል መጽናኛ ልጆቻችን ካሉ አናረጅም እኛ ገና ልናይ ብሷለም አርጅተናል አንልም። እንደ ነው እንዴ? ምንድነው ዛሬ ጠጥታችሁ ነዋ? ጠጥተናል። የጠጣነውን በእናንተ ምክንያት ነው። መቶ አለቃ ነገራችሁ። በጣም ያሳዝናል። አንተ ነገራቸው ባሻ። ምንድነው አባዬ? እንደ ዛሬ በእናንተ አፍሬ አላውቅም። ምንድነው ሰፈር ውስጥ የምሰማው? ምን ሰማ አባዬ? የባሻ ልጆች ፋራ ናቸው፣ የፋራ አባት እያስባላችሁ ነው። አይጠጡም፣ አይቅሙም፣ ስርቆት ላይ ምንም የሉበትም እየተባልኩ ነው። እውነት ነው እንዴ? እና ኩራት እኮ ነን አባዬ። ይኸውልህ እኔ በባህሪ ይኸውልህ ምን አይነት አባት መሰልኳችሁ? ላላ ያልክ ነህ ባሻ። መቶ አለቃ አትፍጠን። ማሽን ቢሆን ቆርጠዋል። ላላ ያልኩ ነኝ፣ ግን ለፈታ ያልኩ ነኝ አይደለ? ምን ማለት ነው? በዚህ እድሜያችሁ አልቀርም ማለት? ኧረ አባዬ በፍጹም ይኸውልህ እኔና መቶ አለቃ ከመርካቶ እንጦጦ በወክ ሄደን ይኸውልህ እዛ አካባቢ የሚበቅል የሆነ ጫፍ ነበረ። ስሙም ነበር መቶ አለቃ። ኧረ ረስቼዋለሁ ባሻ። እንዴ ገሌ ነው አባዬ። ገሌ እዚህ ቅያሱ ላይ ያለው ገለታ ነው። ገለታ መቶ አለቃ። ኧረ አይደለም ገለምሱ ነው። እሱ ነው ተራራማ አካባቢ የሚበቅለው። ተራራማ ቦታ ጋር የሚበቅል ባሻ
እኛ ምን አውቀ ነው? ዝም ብለን ነበር ምን በላው። እቺ ነገር እንደው ከድግስ ይዘናት የመጣናት ውሃ ናት። እስቲ ቴስት አርጓት። ኧረ አባዬ ይቅርብን። ኧረ ውሃ ነው፣ ቴስት አርጋት እስቲ። ውሃ ናት፣ ቀመሷት። እንዴ አባዬ ምንድን ነው? ጂናት? ኧረ ጂናት ባሻ እንዴት ነው? አንድም ቀን በልጆች አንገቴ እንደፋለሁ ብዬ አንድም ቀን አስቤ አላውቅም ነበር። ዛሬ ይሁን ቀን ውሰደኝ። ተው ባሻ ተው። አለምነውን ተመልከቱት፣ በሳምንት 3 ነው የሚታሰረው። እንዴት እንደምቀና በሱ። ይኸውልህ እናንተ ያስቀምጡት የዋስ ገንዘብ ወልዶ ይኸው ቤተሰብ መሰረት። አንድ እንኳን ለምን አትጠቀሙበትም? ታስራችሁ ነው መልሲ በቃ ክፍል አድርጊ ላስወጣችሁ። ምንድነው ስርቆት ምናምን ላይ እንዴት ነው? አረ ንገሩኝ። ያው አንተ ከምታዝንብኝማ አባዬ እታችኛው ቅያስ ጋር እያለነዘዙ ምናምን የሚባል ወሬ ሰምታላ? አዎ ሰምቻለሁ። እኔ እኮ ነኝ አባዬ ማደነዝዙ። በቃ እንደዚህ እኮ ነው የሚባለው። እኔ ምን አይነት አባት ነኝ? ፈታ ያልክ አባት ነህ። ፈታ ያልኩ አባት ነኝ። መቶ አለቃ ምንድነው? ሱሪስ ባሻ መለመለይን ባዶ ራቁትን ጃኬትስ ባሻ እንዴ እዚህ ጋር እኔ ነኛውን የፈጠና ደንዝጄ የበላኋችሁ። ይኸው ጃኬት መቶ አለቃ ሱሪው ይኸው ይችላል። አረ ልጅ ይችላል። ምርጥ ያራዳ ልጆች። መብራቷን ባጠፋት አይደብራችሁም? ትንሽ ሙቀት ነገር አላት ቤቷ። ማጥፎ ምን አባቱ አጥፎ እባክህ ባሻ። እናንተ የውሻ ልጆች እግሩን ይዤዋለሁ ባሻ በለው። አረፍቴ ነው ምንድን ነው አባዬ? እናረገኝ አርገኛ። ሄሎ ትሰማለህ? አረ አያለው። የልጆችን ጭንቅላት ቆርጬ ስልክልህ በደንብ ትሰማኛለህ። ዊ ብራዘር ተሳስተሻል ብራዘር። እኔ ጭንቅላት ያላቸው ልጆች የለኝም። ተሳስተሃል። ከልጅ አናት ውረዱ፣ አለበለዚያ አንተንም ጨምራለሁ። የማን አባሽ ወጠጤ ነሽ ደግሞ አንቺ? አይነን ያው በጥፊ ጥብሴክስ ሳረግልህ የዛኔ ተወሯል። መቶ አለቃ እባላለሁ፣ እበላለሁ። መቶ አለቃ የቀለም ብሩሹ ነው ወይኔ? ያለመታወቅ ወይኔ ባሻ። እኔ እኮ ሙሉ የጦር ኃይል ማለት ነው በውበቴ ብቻ የማረኩ ሰው ነኝ እኮ። መሳሪያ ጉልበት ሳልጠቀም። ቤትህን አውቀዋለሁ። መጣሁ። በእናትህ እንጣላ። በደስታ እባክህ ወደ ቤቴ ና እባክህ። አተ ሽጉጡን ደብቀው በደስታ ና። እኔ አይደለሁም እሱ ነው እንዴ? ምንድን ነው የምሰማው? ራሷ ነች የመጣችብኝ። ለእንደዚህ አይነት ነገር ዝግጁ አይደለሁም አልፈልግም አልኳት። ጭራሽ አንተ ነህ ፍላጎት የሌለ እንዴ? ልጅቷ መስተፋቀር አሰርታበታለች አባዬ። አንተ ነህ የሰራህላት አይደለም? ማታ የረገጠችው አፈር ላይ ብሎ ሲንከባልን ነው አምሽቶ የሚመጣው። እኔን ቀብሲ ብዬ መመጣው ወደ እኔ ነው ዳው የተረፉ ውሻ። አሁን ምንም አያገባኝም። አባቷ ሊገለህ እየመጣ ነው። የዛኔ ታወራለህ። ምንድን ነው እሱ? ማነው? ምንድን ነው? እኔ እኮ አላምንም። እንዴ መቶ አለቃ ወንድሜ ላይ ነበር ተኩስ የነበረው። የብራ ጓዴ መቶ አለቃ ባሽዬ እኔ ጌታ። ግባ በእናትህ ቁጭ በል አረፍ በል። ሳናውቀው እዛ ብለን ነበረ። ይህ 5 ጃምቦ ይችላል። ይኸውልህ አረፍ አስሞሎና እንዲህ ልብ ላይ ነው የምቆምልህ። ደግሞ ጠጡት። እሺ ጠጣው። እጠጣለሁ በቴስታ እንካ ስጠይ። አይ መቶ አለቃ ጅል ነበርክ እኮ ትዝ ይልሃል። ቦምቦር ወረብኝ ስዞር ስንት ሰዓት ነው ያልክ? እንዴት አስታወስከው? ትዝ ይልሃል። በቦምብ ኳስ ስንጫወት ጎሉን ታንክ አድርገነው በቦምብ አብዶ እየሰራን እንዴት እረሳዋለሁ? አይ ቀልድ፣ አይ ጊዜ። በእኛ ጊዜ ቀረ። አንተ ምንድን ነው ፀሐዩ? ትንሽ ፉትን በለት እንዴ? ኧረ አንተ አባዬ ይገለናል። እባክህ ዝም ብለን ፉትን በለት አምጣው። ቆዩ እነዚህ ገሞች። ሄሎ አንተ ውሻ። ወይ አባዬ አፍጥኑት። እያስቀደው አረፋ አታብዥበት ሙዬ። ይኸው እያስቀደው መጣው። ኧረ አንተ ምን ሺህ ነው? ጨረስነው እኮ በቃ። ሰውየው ጠላታችን አንዴ በቃ ይሸናበት። ምንድን ነው እንዴ? ሄዱ እንዴ መቶ አለቃ? ቶሎ መጣችኋል። ለዛ እኮ ነው። ወይ አንተ ደግሞ አትጠጣማ። እሱም ከሄዱ ይደፋ በቃ። ምን ይሰራል? ነው ወንድም ምን ጠጣችሁ ልታድሩ ነው ዛሬ? ኧረ አባዬ እንደዚህ እየተባለ ነው ሱስ የሚጀመረው። እኛ እንጠጣም። ገንዘብ አንድ ወጣ ብችግ እና አንተ ትጠጣለህ። እስቲ ኧረ አባዬ ያዘው ጠጣው። ዋት እኛ ባቀና ነው ከተማ አይዘነጥብንም እንደናንተ የደገገማ ደርሷል ይላል አባዬ። ታጠብ፣ ምሳው ደርሷል። አይ ፍርፍር ወጥህ ደረሰ። ወጥ እኮ ነው የሰራው ፍርፍሩ። ኧረ አባዬ መቼ ባይደገም ፍርፍር ነው የተሰራው። ና ታጠብ። ይሄን በልቼሽ ልሯሯጥ ፈረስክብኝ። ሽናንጣው ሆነ ጨምር እንጂ ምን አባ ነው ጎንበስ። ምንድን ነው እያለቀስኩ ነው እንዳትዪ። በቃ ድህነት እኮ ኖርማል ነገር ነው። በቃ ተሰርቶ የሚታለፍ ነገር ኖርምዬ ነው ድህነት። እኔ የልጅነት ላይፌን ብነግርሽ እስካሁን አልቅሰሽ አታውቅም። ወይኔ አባቴ የሰራኝን ስራ ብነግርሽ
ይኸውልሽ ክትፎ አልበላም ብዬ ቤት ውስጥ ማለት ነው ለ6 አስይዞ ነበር በዝልዝል ጥብስ የሚገርፈኝ። ይህ ሁላ ሰብአዊ በደል የደረሰብኝ ልጅ ነው። አንተ ይሄ ካካ ምን አባቱ ነው የሚያወራው? አሁን ምን እያደረክ ነው? ቤት እባክሽ ትንሽ ፋዘር እየዋኘ እያየሁት አንድ የሆነ ከክፍለ ሀገር ላስተምረው ምናምን ያመጣሁት ልጅ አለ ያልኩሽ የለም። እሱ ደግሞ የእጇ ይዞ በቃ ካልበላህ ምናምን እያለኝ ነው። እኔ ደግሞ ታውቂያለሽ ምግብ ዝግት አድርጎኛል። ፋዘርም አስጎምዢ ነገር ቀጥሮልኝ ነበር። በቃ ምንም እንዲያስጎመዥኛል ቻ በቃ አፕቴቴ ተዘግቷል። ሌላ አባት አለው እንዴ? ተመላላሽ ሰራተኛችን ነው ያልኩሽ። አንተ ከካም ስኔክ ናንተው ስልኩን ላውድ ላይ አድርግ። አምጣው አባዬ ናንጣው ከካም በቃ አንተ ልጅ ይህን ጸባይን አልተዋልከኛ። ከዛሬ ጀምሮ ማለት ነው የሐመሩና የፌራሪውን ቁልፍ ቀምቼ ማለት ነው በቤት እንድትከራተት ነው ማድረግ። በቤት ባለንከራተት አንተ አሁን ተነሽ ሐመሩ ከውጭ አምጣልኝ። ሂድ አምጣው። ኧረ አባዬ ሐመሩ እኮ በጣም ነዳጅ እየበላብህ ነው። ለምን ክትፎ አይበላም? እነዳዋለሁ። ሂድ አምጣው። ሂድ ተነስ። ወይ በቃ አንዴ ሐመሩን አዙሮ ይመጣ አንዴ በቃ ደውልሻለሁ። በቃ ምንም ባልተፈጠረ በቃ ተባባሪ ያረክኛል። አባዬ አንድ ዘፈን ልጋብዛ። አንድ ዘፈን ብቻ ስማት። አራዳ ስንቱን ሰብስባ አራዳ ፍቅር ያስተማረች አራዳ የሸገር ንግሥት አራዳ እናት ነበረች አራዳ በነበር ቢሆን አራዳ